السلام عليكم ورحمة الله وبركاته يا شناوي ተከታታዮች ሰላም ናችሁ እንዴት ክርስቲያኖች ሰላም ብያለሁ እና ሁላችሁም በያላችሁበት አላህ ይጠብቃችሁ ዛሬ ለራሴ ትንሽ ሙከራን ሊሰራ ይዤ በቃ ብያለሁ እላችኋለሁ እና አሁንም እየቀረጠ አስቸግሮኛል ስልኬ ቪዲዮ እየቀረጠ አስቸግሮኛል ማለት ነው ቀን ምሳ እየሰራው ማለትም ሊቀርጥ ሲል አቃራጠኝ ማለት ነው እና ሲቀጥል ምን ልነበረ ምናልባት ያው ለቁርሴ ቪዲዮ ለማልቀቅ ፈልጌ ለራሴ መኮረኒ ሊሰራ መጥቻለሁና ላይክ አርጉኝ ሰብስክራይብ አርጉኝ አበረታቱኝ ቪዲዮን እያያችሁ ደምሩኝ አዲሶች ሲገቡ ቪዲዮ እያያችሁ ደምሩኝ እኔም ቪዲዮ እያየሁ እየደመርኳችሁ ስለሆነ የቀነሰ አስቸግሮኛል ማለት ነው ላይቭ ሊገባቸው ኦኬ ነበር እምቢ ብለዋል ማለት ነው አሁን 3 ሳምንት ሊሞላኝ ነው የቀነሰ አስቸግሯል ማለት ነው እና አበረታቱኝ እዚህ ጋር ሽንኩርት ዘይት አድርጌ እጃለሁ እዚህ ጋር ደግሞ ቲማቲም ከትፍ ያለው ነጭ ሽንኩርት አለኝ መኮረኒንም ሲቀቀል አሳያችኋለሁ አሁን ሱጎ ብቻ ነው ሊሰራለት ሳልሳ አላሳየውም አሳያለሁ ማለት ነው እና አብራችሁኝ ሆኑ አበረታቱኝ መለወጥ ፈልጋለሁ አገሬ ሊገባ ነው በቅርቡ እስከዛ ድረስ በነፃ ሸበካ አሳድጋለሁ ብዬ ነበር ግን በቃ ከኔ ጋር እልህ ይዞታል እምቢ ብሏል ማለት ነው እምቢ ብሏል እልህ ይዞታል እስቲ ምናልባት የሚከሩልኝ እስቲ እንዳይቀንስብኝ ማለት ነው ነጭ ሽንኩርቴን ጨመርኩት ሽንኩርቱ ትንሽ ከተቀላላ በኋላ ነጭ ሽንኩርቱን ጨመርኩት ያው ከዝባራ መጥሆንና ያው የአረቦችን ባህራት ትንሽ አረግበታለሁ ማለት ነው ፍልፍል አስዋድ የመሰሉትን አረጋለሁ እዚህ ጋር ሳልሳ አለኝ እና ፋብሪካም የኛ አገር በርበሬ የሚመስለው እሱንም አረግበታለሁ ሲያረጋ ሳያችኋለሁ ማለት ነው እንግዲህ ይሄው ሽንኩርት ተጨመርኩ በኋላ ቲማቲም ጨመርኩኝ አሁን ደግሞ ሳልሳ ጨምረናው ማለት ነው ማጂን ጠማጥም የሚሉትን አሁን ባሳየዋችሁ ቅመም ጨመርኩ ማለት ነው ሱጎዬ በዚህ መልኩ የተቀላላ ነው ከዛ መኮረኒ ጥይዳለሁ ለራሴ ብቻ ነው የምፈልገው እና ዛሬ ኢራስ ስላልሰራሁኝ ለራሴ መኮረኒ እየሰራው ነው ማለት ነው ኢራስ አልታዘዝኩም ዛሬ ይሄንን ቀንሼ ትቼ አሁን ለመኮረኒ ውሃ ጥዳለሁ ማለት ነው በዚህ መልኩ እሳት ቀንሼ ይበስላል ያኔ ይቅራላል ማለት ነው የምሰራት መኮረኒ ደግሞ ቺክን ናት ማለት ነው ለራሴ ብቻ ስለሆነ ብዙ አልሰራም ውሃ ጥጃለሁ እዚህ ጋር ለመኮረኒ ሶም ደግሞ በዚህ መልኩ እየተቀላላ ነው ማለት ነው
እንግዲህ ቤተሰብ እንትን መኮረኒ ጨምሬ ያለው የበሰለ ነው ማለት ነው። ያው ቪዲዮ ቀርጬ ለመላክ በጣም እያስቸገረኛው ስልኬ። በዚህ ባጭር ቪዲዮም ቀርጬ ልልቀቅ ብዬ ነው። በጣም እያስቸገረኝ ነው ወላሂ። ትልልቅ ቪዲዮ ለመልቀቅ እኔ አስቸግሮኛል ስልኬ ማለት ነው። የሰው ቪዲዮ ከመልቀቅ የራሴ ይሻለኛል ብዬ ነው በትንሹ እንትን አልኩት ማለት ነው። እንግዲህ ይህንን ይመስላል። በዚህ መልኩ ጨርሳለሁ። እንግዲህ ቤተሰብ መኮረኒን አቃቄ እንደዚህ አጥልያለሁ። አሁን ደግሞ ወደ ሱቁ ውስጥ ልከት ነው ማለት ነው። ያው እነሱ በስጋ ምናምን ነው የሚፈልገው፣ ለራሴ ብቻ ስለሆነ እንደ ሀገሬ በሱቁ አርጌ ያለው እራቴን እንደዚህ አርጌ አቅላላለሁ ማለት ነው። በዚህ መልኩ ቀይ ሆነዋል ማለት ነው። አሁን ሰዓት ቀንሼ ለትንሽ ሰዓት ተውና ከዛ አበቃ። እንግዲህ ቤተሰብ መኮረኒ በዚህ መልኩ አልቋል። ላይክ አድርጉልኝ፣ ሰብስክራይብ፣ ሼር በማድረግ ተባበሩኝ እና ስልኬ እምቢ ስላለኝ አባ እስኪንም አርጌ ልልቀቅ ብዬ ነው በዚህ የመጣሁት። ኑ እራት አብረን እንብላ፣ ሰው ባለው ነው ይባላል እና ኪቲም መኮረኒ ሰርቻለሁ። ኑ አብረን እንብላ። በያላችሁበት አላህ ይጠብቃችሁ። ያለ እዝነትና ረህመት አይለያችሁ። ሁላችሁም ሰላም ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።